ወንድሜ በነገራችን ላይ ግጥም ምናምን አይደለም ህይወቴ ነው ማለት እንደውም አልተገለጸም ብዬ ነው ማስበው ስለ ወንድሜና ከአንድ ጊዜ በላይ አልተጻፈም አስረስ አሰፋን የጻፈው እና እየነገርኩት ነው ስለ ወንድሜ ያለኝን ነገርና ግጥም አይደለም በቃ ወንድሜ ስለኛ የኖረው ነው እና ከእናትም ከአባትም በላይ ነው ወንድሜና እየነገርኩት ነው ስለ ወንድሜ ከዛ ጻፈው አልደገመው ምክንያቱም የሚቀየር አልነበረም ስሜቴን ነገርኩት እንዴት እንደምወደው ምን አይነት ወንድም እንደሆነ ተጻፈ ትምህርት ቤት ያለው ነበር ሃይ ስኩል እየተማርኩኝ ነው አስረስ አሰፋን ያገኘሁት እና በዛን ጊዜ ይሰራ ነበር ለሌሎች ሰዎች ከዛ እሰራልሻለሁ ስራ ይለኝ ነበር በዛሳት እና በጣም ጎበዝ ልጅ ነው ከዛ ሌላ ስራ ነው አልበም ስለነበረ ሌሎች ስራዎች እየሰጠኝ ነው እና በመሃል ወንድሜ በጣም ይደውላል ቼክ ያደርገኛል ያው ሁሌ በቃ ይሄ ከአሜሪካማ አይመስልም አደዋውሎ እየቀሩ ነበርና ነገርኩት እንዴት አይነት ወንድም እንደሆነ አባት እንደሆነ ምናምን ስነግረው ጻፈው አስታውሰዋለሁ አልደገም ነው ዜማውም አልተደገመም ግጥሙም አልተደገመም በቃ በዛ ነው የሆነው እና እኔ ማቀው ለወንድሜ መስፈኔ ነው እና ለሱ ዘፈንኩልህ እኮ ብዬ ለሱ በስልክ ዘፈንኩለት በጣም አለቀሰ የሚገርመው ወዲያው ነው የመጣው ከአሜሪካ በዛ ጊዜ ማለት ነው ለእኝና ዘፈኑን ተወስዶ አንድ ሲዲ ነው ያስገባውት እና ሳምንት ባልሞላ ጊዜ ውስጥ በጣም ብዙ ተሰምቶ ጋዜጠኞች ኢንተርቪው ሊያደርጉኝ ምናምን ይፈልጉኛል እና እኔ እንደዛም የሚታወቅ አልመሰለኝም እና በጣም እንትን ነበረ በቃ ያላሰብኩት አይነት ነበረ ምላሽ ያገኘሁት ከህዝቡ ማለት ነው ግን እስካሁንም ድረስ ነው እንደዛ